ስሜ ዱጋሳ ገመቹ እባላለሁኝ። የዚህ ማህበር አባል ነኝ። በሙያዬ ደግሞ አርኪቴክት ነኝ። ስለዚህ ወደ ፕሬዘንቴሽኑ አልፋለሁ። መጀመሪያ ወደ ፕሬዘንቴሽናችን ከመግባት በፊት ከርዕሱ ልጀምር። አንድ ስራ ለመስራት መጀመሪያ አሻራ ማሳረፍ አለበት አይደለም? አንድ ነገር ተሰርቶ ማለቁ ብቻ ሳይሆን የሆነ ፊንገር ፕሪንት አስቀምጦ ማለፍ ስላለበት ከስም ጀመረን። መጀመሪያ ምን ብለን ማለፍ አለብን የሚለውን ነገር አሰብንና ማህበራችን ያስቀመጠ ስም አለ። መጀመሪያ የጨፌ ህብረት ስራ የሚለውን ማለት ነው። እሱን አሻራ ወደ ዲዛይን ወደ የምናስበው ግቡ ጋር የሚመታልን ስም መጀመሪያ አሰበንና ጨፌ መንደር ብለን ሰየመን። በእንግሊዘኛ ጨፌ ናይበርሁድ የሚለውን ማለት ነው። ይሄን ብለን ሰየመንና ወደ ስራ ገባን። ከዛ ወደ ስራ ስንገባ ማህበሩ ቪዥን አለው። ቪዥኑ ምንድነው ብሎ ተነሳ ሲቋቋም ከቪዥኖቹ ውስጥ አንዱ ለወጣቶች ስራ እድል መፍጠርና ለነሱ ስራ ከተፈጠረ በኋላ ደግሞ ለወጣቶቹ የሚኖሩበትን ቦታ ቤት መስጠትን አሰበ ማለት ነው። ይሄን መስጠት እንደ አንድ ዓላማ አድርጎ ተነሳ ማለት ነው። ይሄንን ወደ ስራ ሲገባ ደግሞ የተለያዩ ችግሮች ነበሩ። ከችግር ተነስቶ ነው አይደለ ወደ መፍትሄ የሚከደው። ስለዚህ ስቴትመንት ኦፍ ፕሮብሌም አስቀመጠን። እንደ ሀገራችን የመኖሪያ ቤት ችግር ማንም ያውቀዋል። በጣም ከፍተኛ ችግር እንደሆነ የታወቀ ነው። ይሄንን ደግሞ መንግስት በተቻለ አቅም ይሄንን ለመቀነስ በጣም እስከ ጥግ ድረስ ሄዶ ጥረት እያደረገ ነው። ይሄንን የመንግስት ጥረት ደግሞ ብቻውን ግብ ሊመታለት አይችልም። የየዘርፍ ላይ ያሉት ማህበሮች ወይም በየተደራጁ ያሉት ካምፓኒዎች የድርሻቸውን መወጣት አለባቸው። ከዚህ ከተደራጁት ውስጥ ደግሞ ማህበራችን አንዱ ማህበር ነውና እኛ የዚህን የመንግስትን ተልዕኮ ግብ ማድረስ አለብን የሚል ዓላማ ይዞ ተነሳ ማለት ነው። እና ስለዚህ ይሄንን ዓላማ ግብ ለማድረስ ደግሞ ይሄንን ችግር ለይቶ ማወቅ ስላለበት ይሄንን ለየን። ከለየን በኋላ ደግሞ የኛ ድርሻ ምንድነው የሚለውን አየንና ወደ እዚህ መጣን ማለት ነው። ስለዚህ እንደ አጠቃላይ በኢትዮጵያ ደረጃ ታውቃላችሁ ብዬ አስባለሁ። ዩኤን ሃቢታት የሚል ካምፓኒ የሆነ ኦርጋናይዜሽን በዚህ የኢትዮጵያ ዙሪያ በሃውሲንግ ደረጃ ምን አይነት ችግሮች አሉ ብሎ አወጥቶ ነበር። እሱ ያወጣቸው ችግሮች ውስጥ እነዚህ ችግሮች ተጠቅሰዋል። የቤት አቅርቦት ችግር አለ። ያሉት ደግሞ በስትራቴጂክ ሆኖ የተቀናጁና ፕላን የተደረገላቸው ነገር የለም። ያሉት ደግሞ በጣም በተቀናጀ መልክ ሳይሆን አንኮንትሮል ስፔሻል ግሮዝ ነው ያላቸው። ማለት በከተማ ውበትም ደረጃ የሚጠብቁ ሳይሆን ዝም ብለው በዘለማድ በገጠር ውስጥ የተለመደውን ነገር ይዞ የሚያድጉ ነገር ነበራቸው። በኢኮኖሚ ደረጃ ስናያቸው ደግሞ ላክ ኦፍ ኢኮኖሚክ ኦፖርቹኒቲ ያላቸው ብለዋል። ሌላ በዚህ ምክንያት እንደፈለገ በሰፈቀደ ስለሚሰሩት ትራፊክ ኮንጀንሽኑ የታወቀ ነው። በእያንዳንዳችን አዲስ አበባ ውስጥ የምናየው ነገር ነው፣ የትራፊክ ችግር ማለት ነው። የዚህ ተደርጓል ማለት ነው። ሌላ ፑር ሳኒቴሽን ስታንዳርዶች ይኖራሉ። ፑር ሳኒቴሽን ማለት የስዌሬጅ ሲስተም አወጋገዳችን የተለያዩ ቆሻሻዎች አስወግዳቸው መንገድ በጣም ችግር ላይ ያለው ነገር ነው እና እነዚህን ለማስወገድ ችግሮችን ለማስወገድ ሁሉንም ባይሆን በደረጃ እያስወገደን ስለምንሄደው ይሄንን ደግሞ እንዴት ልንሰራ እንችላለን የሚል ሐሳብ አስቀመጠን ማለት ነው። ሃው ቱ ዱ የሚለውን ማለት ነው። በተለይ በሃውሲንግ ደረጃ ማለት ነው። እና ይሄንን ዲቨሎፕ ለማድረግ መጀመሪያ ያሰብነው
ድርጅታችን ወይ ማህበራችን ያሰባስ አንድ ላይ ኦርጋናይዝ ያደረጋቸው ወጣቶች ነው አሉ። እነሱ ደግሞ ወጣቶች ናቸው። ወጣቶች እስከሆኑ ድረስ ጉልበት አላቸው። እጃቸው ላይ ጉልበት ስላላቸው ራሳቸውን አግዞ ቤት እንዲሰሩ ሁኔታውን እናመቻቻለን የሚል ሀሳብ አንድ እንደ አቅጣጫ አስቀመጠ። ሁለተኛ ደግሞ ሪል ኮስት ፕራይስ ማለት በኮንስትራክሽን ውስጥ አሁን ብዙ ጊዜ ችግር የሚፈጥረው ኦቨር የሚወጡ አሉ። ለምሳሌ ለላበር የሚወጣ አለ። ከዛ ዲቨሎፕ ስናደርግ ደግሞ የተጠቀምነው ኢንተር ሪሌሽንሺፕ ቱ ዲቨሎፕ ዲዛይኑን ዲቨሎፕ ለማድረግ የሶስቱን ኢንተር ሪሌሽንሺፕ ግዴታ ማሳየት አለብን የሚል ኮንሴፕት ነው ያለው። አንደኛ ፓብሊክ ሰርቪስ ስፔሶች ቅድም ያልኳቸው ሄልዝ ሴንተር፣ ስኩል እና የተለያዩ ለማህበረሰቡ ሰርቪስ የሚሰጡ በፓብሊካሊ ማለት ነው። ሌላ ደግሞ ሊቪንግ ስፔሱንም ኮማን ስፔሱን ያልኩትን እነዚህን ያቀናጀ ኢንተር ሪሌሽንሺፓቸውን ዲቨሎፕ ያደረገ ቦታ መሆን አለበት ነው ኮንሴፕቱ ማለት ነው። እና ይሄን በዚህ ኮንሴፕት ቦታው ይሄንን ይመስላል እንዳለ አጠቃላይ የተሰራው ዲዛይን። እነዚህ በተለይ ዲቴሉን ያሳይም እነዚህ ስትሪቶች ናቸው ውስጥ ለውስጥ የሚሄዱት ማለት ነው። ዲቴል ቢገብተን ብናያቸው ደግሞ እነዚህ ነው የሚመስሉት ጫፍ ላይ ያሉት እነዚህ አሁን መንገዶች ሮድ ማፖች ናቸው ምን አይል ስትራክቸር እንዳለው ማለት ነው። እነዚህ ሮዶች ትላልቆቹ 10 ሜትር ናቸው። 10 ሜትር ሲሆኑ አንድ ሜትር ለግሪነሪ የተተወ ማለት ነው። ውስጥ ያሉት ደግሞ ባለ 8 ናቸው። ባለ 8 የሆነበት ደግሞ 6 ኖርማሊ ክሊር መኪና የሚሄድበት ነው። አንድ ሜትር በዚህና በዚህ ደግሞ ግሪነሪ የሚሰራበት ማለት ነው በየቦታ ማለት ነው። እና እንደዚህ ናቸው። ወደ ውስጥ ገብተን ስናየው ደግሞ እነዚህ ያቺኛው ቦታ ላይ የወጣው ናት። እቺኛው ዴንሲቶ ይሄንን ይመስላል። የእያንዳንዱ ሬክታንግል የምናያቸው አሁን ለምሳሌ አንዷን ወስደ ብናይ እቺኛው 1% ናት ማለት ነው። 1% 120 ካሬ ማለት ነው። 120 ካሬ ላይ የሚታርፈው ደግሞ እቺኛው ፕላን ናት ማለት ነው። ኤል ሼፕ ሆና ማለት ነው። ኤል ሼፕ የተጠቀምንበት ምክንያት ደግሞ ኤል ሼፕ ብዙ ጊዜ ለኮስቲም ሚኒማይዝድ ነው። ስፔስ አጠቃቀምም በጣም ቀላል ነው። ነገሮችን በቀላሉ ማካሄድ ስለምንችላቸው ማለት ነው። እነዚህ ፕሮግራሞቹ እነዚህ በተለይ ቴክኒካል ነገር ናቸው ይገባቸዋል ብዬ አስባለሁ። እንደ አጠቃላይ ቤቱ ከ120 ላይ 81 ሜትር ስኩዌር ላይ ነው የሚያርፈው ማለት ነው። ቢውል ታፖ ብቻ የሚታርፈው ይሄንን ላይ የምትሆነው ሊቪንግ እንደ ዳይኒንግ ይሄንን ነው። 15 ማስተር ቤድሩም ስቴዲ ወይ ቤድሩም እንደ ፋንክሽኑ ሰዎቹ ቀይሮ መጠቀም ስለሚችሉ ማለት ነው። እንደ ኪችን ባዝሩም ግሪን ኤሪያ 3.4 ለየየ ብቻ ማለት ነው። ምክንያቱም በአዲስ አበባን የግንባታ ህግ የሚታቁ ከሆነ እንዲያጋጣሚ 100 ሜትር ስኩዌር ላይ ግዴታ 1 ካሬ ለግሪነሪ መተው አለበት ይላል። እኛ ደግሞ ከዛ በላይም 3.7 ምናምን አስቀርተናል ማለት ነው። በተለይ ምክንያቱም የምንተነፍሰው የግሪነሪ ነገር ስለሆነ ማለት ነው። እና ወደ 3D ስንመጣ ደግሞ አንዷ ይሄንን ትመስላለች በግራፊካሊ ስናየው ማለት ነው። አንዷ በፐርስል ላይ ያለችው እንዲህ ነው። ፓርኪንግ አለው፣ በውስጡ ግሪነሪ አለው፣ ሰው መንቀሳቀሻ አለው። አጠቃላይ ደግሞ ትንሿን ፓርት ቆርጠን ነው ለእይታ ያወጣ ነው። ኤልሼፖቹ ሲቀናጁ አንድ ላይ ፕላን ሲደረጉ ይሄንን ይመስላሉ። እነዚህ የቆሙበት ዛፎቹ የ1 ሜትር ላይ ነው ማለት ነው። ስለዚህ ሲታይ መኪናም እንዴት እንደሚንቀሳቀስ በእያንዳንዱ ፓርኪንግ እንዲያለው የእያንዳንዱ ስትሪቶች ምን ያህል ስፋት እንዳላቸው ያሳያል ማለት ነው። ሁለተኛ ደግሞ እዚህ ላይ በተለይ ለመኪና በጣም እንቅስቃሴ በጣም ሬዚደንስ አካባቢ የሚታዩ ከሆነ ሁለቱ መተላለፍ ያጨናንቃል ብዙ ጊዜ። ምክንያቱም አንደኛ ከዛ ስታንዳርድ አወርዶ ስለሚሰራ ነው ብዙ ጊዜ ችግር የሚፈጥረው። ይሄና ችግር የሚፈጥር ነገር አይደለም ማለት ነው። የዲዛይኑን ነገር ይሄንን ካለን የፋይናንሻል ሲስተሙ ደግሞ በሲምፕል ለማስረዳት ማለት ነው የተጠቀመው ሚኒማም ነው። ሚኒማም ስታንዳርድ ምክንያቱም የምንጠቀመው ዳይሬክት ኮስት ስለሆነ ማለት ዳይሬክት ኮስት የማቴሪያል ኮስት ብቻ ስለምናወጣው ትንሽ ትሆናለች። ለአንዱ ሆም
405,000 ነው የምትሆነው ማለት ነው የምትሆነው። ይሄንን እዚህ ውስጥ ደግሞ በፈንድ የሚሰራው 283ቱን ነው። 30% ደግሞ እያንዳንዱ ማህበር ሴቭ ያደርገዋል ማለት ነው። ይሄንን ይመስላል። እናመሰግናለን። አሁን የባየነው አግባብ በጣም ትልቅ ፕሮጀክት ነው። በጣም ደስ የሚስብ ነው። እንግዲህ ወጣቱ እንደዚህ አይነት ሀሳቦችን ትልልቅ ሀሳቦችን በኮኦፕሬቲቭ ተደራጅቶ በእኛ እንደዚህ የሚያምርና የብዙ የህብረተሰቡ በተለይ ወጣቱ የችግር የሆነውን የቤት ችግር ለመቅረፍ እንደ አንድ ሞዴል ተደርጎ የሚወሰድ ነው ብዬ የማስበውና ስለዚህ ይህን ሀሳብ የበለጠ መሬት እንዲነካ በሰማነው ልክ ቀጣይ በሚቀርቡ በኮሚሽነሩም በኩል ለመድረስ ሲፈጠር የበለጠ እውቀት ኑሮን እኛ የእናንተን የበለጠ ፕሮሞት የምናደርግበትን የፕሮሞሽን ስራ እንሰራለን ብዬ አስባለሁ እና ጥሩ ግንዛቤን የፈጠራችሁልን። ከዚህ አንጻር ምናልባት ብዙ ጥያቄ ምናምን የሚነሱ ነገሮች አይኖሩም። በገባን ልክ ቀጣይ በሚመቻቸው መድረክ ላይ ራሳችን አዘጋጅተን የበለጠ ግብአት እንሰጣለን ብለን እናስባለን እና ከዚህ አንጻር ምናልባት አንዳንድ ለቀጣይ መድረክ የሚጠቅሙ ነገሮች ካሉ ከኛ ከስታፍ ሀሳብ አስተያየት ካለ ሀሳብ ይሰጥበትና ከዛ ብዙ መልስ ጥያቄ ምንም ያስፈልግ አይመስለኝም። እናንተ መዘጋጀት ነው ግብአት ወስዶ የሚጠቅም ነገር ለቀጣይ መድረክ ማዘጋጀት ነው። ይሄን እኔ አሳይመንት ወስዶ እንደ ጽህፈት ቤት እኛ ወስዳለን ማለት ነው። ስለዚህ ሀሳብ አስተያየት የሚሰጡበት ሰዎች ከጂስ አያል ዳሪው ድሪባ ይሰጣል። ለገብ የህብረት ስራ ማህበር ያው እንግዲህ ከተቋቋመበት ጊዜ ጀምሮ እስካሁን ድረስ ያው በጣም ትላልቅ ሀሳቦችን ነው ይዞ የሚመጣው እና ይሄ ደግሞ በጣም የሚያስፈልግ ነገር ነው። ያው ዓለም የተቀየረው በህብረት ስራ ነው። ስለዚህ ይሄንን መርህ ተከትለን እንቀየራለን፣ እኛም እንቀየራለን፣ ሀገራችንንም በመቀየር ሂደት የራሳችንን አስተዋጽኦ እናበረክታለን ነው። በጣም ትልቅ ነገር ነው። የሌሎቹ ስራዎች ከዚህ ከማርኬቲንግ ጋር ምናምን ያሉት እንዳሉ ሆኖ ይሄ ራሱን የቻለ በጣም ትልቅ ፕሮጀክት ነው እና ሀሳቡ በጣም የሚመስጥ ነገር ነው። ማንም ሰው የዚህ አካል ቢሆን የሚመኘው አይነት ነው እና ደስ ይላል። ሀሳቡ በጣም ኢምፕሬሲቭ ነው እና የሄዳችሁበትም ስቴፕ ያለፋችሁት ፈተና እስካሁን ድረስ እዚህ ለመድረስ ቀላል እንደማይሆን ይታወቃል። አይደለም ይሄን ያህል ስፔስ ይቅርና አንድ ቦታ ሰው ለራሱ ማግኘት የሚችልበት ጊዜ አይደለም። የህዝብን ጥያቄ አንግቦ ይሄንን በዚህ ደረጃ ለመፍታት መንቀሳቀስና ይሄንን ደግሞ ለማሳካት እዚህ ደረጃ መድረስ በጣም ትልቅ ስኬት ነው። በዚህ ልትኮሩ ይገባል ብዬ ነው እኔ ወስደው እኔ በበኩሌ በጣም ነው ያደነኩት እንትኑን የደረሳችሁበትን። እዚህ ጋር አሁን ያው እናንተ ሄዳችሁበትን አለ። ቀጥሎ ግን እኛ እንደ ኮሚሽን ከኮሚሽንም ደግሞ እያንዳንዳችን የራሳችንን አስተዋጽኦ ማበርከት እንድንችል ይሄን ተብሎ በደንብ በዝርዝር ለቀጣይ ቢቀር ቆንጆ ነው ብዬ አስባለሁ። ማለት አሁን እንግዲህ ዲዛይኑን አይተናል። በጣም ነው የሚመስጠው። የአካባቢውን ስነ ምህዳር ከመጠበቅ አንጻር በቃ ስታንዳርድ የሆነ የሰው መኖሪያ ቤት ለአካባቢውም ለነዋሪውም ለሁሉም ሞዴል ሊሆን የሚችል ወደፊት ኪችን ምን ያህል መሆን አለበት፣ ቤድሩም ምን ያህል መሆን አለበት የሚለውን ኢቭን የመንገድ አሁን ብዙ አደጋዎች ምናምን የሚከሰቱት አንዱ ከስታንዳርድ በታች ነው ያው የጥበት ስላለ ይሄንን እንዳለ ሆኖ ደግሞ የከተማውን ገጽታ ሊቀይር በሚችል መልኩ አዲስ አበባ እንግዲህ ቅድም ያነሳችሁትን ጥናት ሲጠና አጋጣሚ ነው የዛ መስሪያ ቤት ነበርኩኝ። እኔ ከተማ ልማትና ኮንስትራክሽን ነበር የምሰራው እና ዩኤን ሀቢታት እንደዛ ብሎ ነው ያጠናው። 60% የአዲስ አበባ ኤሪያ ስለም ነው ስለም ቶይሌት የሌለው ስታንዳርድ የሌለው ግድግዳው ደረጃውን ያልጠበቀ ጣራው ግድግዳውን ያልጠበቀ ለመኖር ምቹ ያልሆነ ኤሪያ ነው። ይሄንን መቀየር መንግስት የሚፈልገው ሀሳብ ነው። መንግስት ደግሞ በራሱ ሁሉም ማሳካት ስለማይችል እንደዚህ በኮኦፕሬቲቭስ አንዱ ትልቁ ስትራቴጂ ነው ማለት ነው። ይሄ በጣም ትልቅ ነገር ነው። አሁን ዲዛይኑ አለ ሰም ክላሪቲ ጥያቄዎች ናቸው። አሁን የመከለል ነገር ተደርጓል ወይ? አንደኛ ቦታው መጀመሪያ መከለል ነው ያለበት ከሌላ ያው እንትን ድንበሩ በደንብ ተጠብቆ፣ ምክንያቱም ህገወጥ ወራሪም ሊኖር ይችላል ምንም ሊሆን ይችላል። ቦታው በደንብ ፕሮቴክትድ ሆኗል ወይ? ምክንያቱም ቁጭ ብለን እየተወያየን ባለን ሰዓት ሌላ አደጋ ደግሞ እንዳይከሰት ይሄ ክላሪቲ ጥያቄ ነው ምናልባት ቅድም ስላልተገለጸ። ሌላው ግን በጣም የሚገርመው ኮስቱ ነው። ምናልባት በከረንት ፕራይስ ከሆነ የተሰራው 405,000 ብር በጣም ቺፕ ነው እና እኔ እድለኞች ናቸው እነዚህን ሰዎች እኔ መርዳት ደስ ይለኛል። 10,000 ሰዎች ቤት የሚያገኙበትን ፕሮጀክት መርዳት ለእኔ በግሌ ለእኔ በግሌ በጣም ትልቅ ደስ የሚል ነገር ነው
ሶ ከረንት ፕራይስ ነው ወይ የሚለው እንትኑ በጣም ዋጋው በጣም ነው የመሰጠኝ እኔ እንደዚህ በዚህ ደረጃ አንድ ሰው ቤት ማግኘት የሚችልበት ካለ። ሌላ ግን አሁን ወደ ቀጥታ ወደ ስራው ሲገባ ከወዲሁ ስትራቴጂ መንደፍ አስፈላጊ ይመስለኛል። አሁን እንግዲህ ጉልበት እንጠቀማለን፣ እውቀት እንጠቀማለን ያባላትን ግን ያ ምን ያህል ፍሩትፉል ይሆናል? አሁን አት ዘ ኤንድ ኦፍ ዘ ዴይ ኃላፊነት የሚወስድ አንድ ተቋም ያስፈልገናል። ሶ ኮንስትራክሽኑን በተመለከተ እንዴት ነው የምናደርገው? በጨረታ ነው? በቀጥታ ውል ነው? ለማን ነው የምንሰጠው? ማቴሪያልን በተመለከተ እንግዲህ በዚህ ኮስት ለመስራት ሲሚንቶ ቀጥታ ከፋብሪካ ማግኘት አለብህ። ብረት ራስህ ኢምፖርት ወይ ካላረክ ወይ ደግሞ ከዳይሬክት ከኢምፖርተር ማግኘት አለብህ። ኦል የኮንስትራክሽን ማቴሪያልስ ከአትራፊ ከሆነ በፍጹም ሊሆን አይችልም። ሶ እነዚህ ስትራቴጂ ያስፈልጋቸዋል። ከማጋ መቼ ምን አይነት ግንኙነት ያስፈልጋል የሚለው በደንብ ስትራቴጂ ተነድፏል። ካልተነደፈስ ምን አስባችኋል የሚለው ትልቅ እንትን ማይልስቶን መጀመሪያ ማስቀመጥ የሚያስፈልግ ይመስለኛል። ከዛ ውጪ ግን ቅድም እንዳልከው አንተም ክብርት ኮሚሽነራችን ከሚመለከታቸው የስራ ኃላፊዎች ጋር የምታደርገው የሎቢም ሊሆን ይችላል የማስተዋወቅም የተለያዩ ነገሮች እንዳሉ ሆኖ እኛ ግን እንደ ኮሚኒኬሽን ይህንን ፕሮጀክት በማስተዋወቅ ሌሎች አስፈላጊ ነገሮችን በመስራት የኛ ቲም ዝግጁ ነው። በዚህ አጋጣሚ ለማለት ነው። አመሰግናለሁ። እንዳላልፍ ብዬ ነው። ያው በነገራችን ላይ ያው እንደሚታወቀው ብዙ ጊዜ የምንለው ነገር አለ በህብረት ስራ ማህበር ህብረት ስራ ማህበራት አመራሩን ይመስላል ይባላልና እኔ በፕሬዚዳንት ሰኚ በጣም ነው የተደሰትኩት። ምክንያቱም ጠንካራ ሊደርሺፕ ስታይልም ስለሚከተል እና ለወጣቶችም ለሌሎችም ማህበራት አሪያ ስለሆነ በጣም ደስተኛ ነኝ እና ለዚህ ነው የምናገረው። ተናግሬ ያላቅም ያውቃሉ ጓደኞቼ። እና ሌላው በጣም ደስ ያለኝ ይሄ ፕሮጀክት ያው ቀደም ፕሬዚዳንት ሰኚ እንዳለውም አቅራቢውም እንዳለው 15400 አባል ነው። ግን ሲያስቡት አሁን እያንዳንዱ አባል 4 የቤተሰብ አባል ቢኖረው ቢያንስ ከ60 ሺህ እስከ 70 ሺህ ሰው የሚጠቀምበት ፕሮጀክት ነው። ያ ማለት ኢምፕሊኬሽኑን አስቡት። የኮኦፕሬቲቭ መንደር ሆነ ማለት ነው። ሌሎች ህብረት ስራ ማህበራት የሚማሩበት ማለት ነው። ሶሾ ኢኮኖሚውን ደግሞ የሚያንቀሳቅሰው ነው ማለት ነው። እና በጣም ፋይዳው በጣም ሂውጅ ነው እና በጣም ደስ ስላለኝ ነው ይሄንን እንትምለው። እኛ እንደ ኢትዮጵያ ህብረት ስራ ኮሚሽን በተለይ እንደ ህዝብ ግንኙነት ይሄንን ህብረት ስራ ማህበር ፕሮሞት ለማድረግ የተቻለን ሁሉ እናደርጋለን እና በርቱ። ይሄ ነገር መሬት ወርዶ ለሌሎች ቤንች ማርክ እንዲያደርጉት ምኞቴ ነው። በጣም አመሰግናለሁ። ያው እችንም ነው ፈለጋም የመጣ ነው ኤዲት ለማድረግም አንድ ጽሁፍ አንድ ደብዳቤ ጽጻፍ አንድ ታይቶ ሁለተኛ ላይ ጸድቆ ብቻ ከወጣ ብዙ ስህተቶች ይኖሩታል። ግን ወደ ኋላ መልሶ ኤዲት ለማድረግ ደግሞ ይከብዳል። ወጪ ከተደረገ በኋላ ፕሮቶኮል ሆኖ ከወጣ በኋላ ኤዲት ማድረግ ይከብዳል። 3 ኤዲት ከተደረገ ግን በ3 ሰው ኤዲት ከተደረገ ያ ደብዳቤ ፒውር ሆኖ ነው የሚወጣው ማለት ነው። እኛም አሰራራችንን ወደ መውረዱ ላይ ስንሄድ ቁልቁለቱ ስንወርድ ከፎቅ ላይ ያለ ደረጃ መውረድ አይቻልምና እኛም እንዳንፈጠፈጥ ብለን ነው እናንተን ግድ መያዛችን። መነሻ እናንተ ከሆነ መሀሉ ላይ መሯሯጡን በአቅማችን ከሆነ መድረሻው ደግሞ በእናንተ መሆን አለብን ነው ተመልሰን ይሄ ነው ወደ እናንተ ያመጣናቸው። ከእናንተ የድጋፍ ደብዳቤ ብቻ ይዘን ደብዳቤን ብቻ ለማመላለስ የምንሯሯጥ ከሆነ ምናልባት ይቅርታ አድርጉልኝና ጆባ እንዳንመስልም ፈራለሁ። ጆባዎች ብዙ ጊዜ ምን ያደርጋሉ? ሸሪቶ በየመንገዱ ይሄዳሉ። ሁሉንም ሰውን እንትን ያደርጋሉ። ደስ ያላቸው ሁሉ ፕሮጀር ይሰጣሉ፣ ይሰብካሉ፣ ምን ይላሉ። እኛም እዛ እንዳይሆንብን ደብዳቤ ብቻ ላይ መንጠልጠሉ ደብዳቤ ለመውሰድ ብቻ ደብዳቤ ለማጻፍ ብቻ በደብዳቤ ከምንመጣ ከእናንተ በወሰርናቸው ደብዳቤዎች ውስጥ ውጤት ያገኘነውን እችን ይሄውና እናንተን መነሻ አድርገን መተናልና እወቁልን። እቺ ቦታ ደግሞ አፈጻጸም ለማግኘት እቺ ጉለት ናት፣ እንቅፋት ሆናብናለች። እቺ እንቅፋት ለማንቀል ብቻችን አንችልም። ስለዚህ እናንተ እርዱን ልንል መምጣታችን ተገቢና ግልጽም ነው። እናንተም በዛው ልክ ስለወሰዳችሁልንም አመሰግናለሁ። በተረፈ ግን ምንም የሚያንዛዛ ነገር የለም።
ቦታው ታጥሯል ወይ የሚለው ጥያቄዎች ላይ ብቻ ነው የሚለው። አድንቆቱን አድንቃችሁናል፣ እናመሰግናቸዋለን። ጥያቄና ኤዲት ማስተካከያ ላይ ደግሞ ማስተካከል አለብን፣ ጥያቄውን መመለስ አለብን። ቦታው አሁን አይደለም የሆነ ስጋ ቆንጆ ስጋ ቁጭ አድርገህ ይሄ ስጋ መርዝ አለበት ካልከው ማንም ሰው አይበላም። ያን ስጋ ማንም ሰው ይሄ ስጋ መርዝ አለው ከተባለ ማንም ሰው ያ መርዝ አይነካም። ቦታዋን እግዚአብሔር ወይም ፈጣሪ ለጨፌ ያቆይቶለታል። እኛ የምናጥርበት ምክንያት የለንም። መስራት ነው እንጂ መከለል ያለበት መያዝ አለበት። ይዘነዋል። የሚመለከታቸው አካላቶቹ በዚህም በዛም ያሉት አካላቶቹ ያቁታል፣ አውቆልናል፣ ይዞልናል። ለማጠር የሚያስፈልገው አፈጻጸም ነው። ማጠር ማለት እንግዲህ ያው አፈጻጸም ነው አይደል? አፈጻጸም ነው። አሁን እናንተን እያወያየናቸው ልናቀርብላቸው ይቻላል። ውሳኔውን አፈጻጸም ላይ ደግሞ እየርናለን። ለአፈጻጸም አቅም ያስፈልግናል። ያ አቅም ደግሞ እናንተ ናቸው አቅማችን። አሁንም ለመነሳት ኤነርጂ የሆነና ያስነሳን ያስሮጠን እናንተ እንደመሆናቸው መጠን አሁንም ደግሞ እናንተ ለአፈጻጸም መስመራችን ናቸው። እናንተ ናቸው እንጂ ይሄንን አዋጁን ደብዳቤ ብቻ ነው የሚችለው የሚል ሳይሆን ለማህበራት እኮ የህግ ባለሙያኑ ላይ እስከ ማቆም ድረስ ስልጣን አለው ይሄ ተቋም። ለማህበራት ነገር ፈጆችን አቁሙ፣ ህግ ባለሙያን አቁሙ፣ ተከራክሮ ለማህበራቱ ንብረቱን የማስከበር ህግ ማስጠበቁ ስልጣን አለው ተሰጥቶታል ለዚህ ለኮሚሽኑ። ስለዚህ እኛም በዛው ልክ አጥሩን በተመለከተ በዛ ልክ ነው የሄድነው። አፈጻጸም ጨርሱ ይምጣ፣ ቀጥታ ሆኖ ወደ ችንቻኖ ነው የሚገባው እንጂ አጥር ከታጠረ ከዚህ በፊትም ብዙ መሬቶች እያዙና ይታጠሩና ለምሳሌ ብትወስዱት አላሙዲን ሜድሮክ ፒያሳ መዘጋጃ ፊት ለፊት ላይ ለ21 ዓመት ነው አጥሮ ያስቀመጠው። ያ አጥር በመፍረሱ ግን ብዙ አገልግሎት አሁን ሀገርን የሚወክል አይለኝ ትልቅ ፕሮጀክት ሆኖ ከንቲባ የገነቡበት ሁኔታዎች አሉ። ከዛ አንጻር መሬቱ ይያዝ ይታወቅ። አጋጣሚ ሆኖ ይቅርታ አድርጉልንና አባሎች ናቸው አብዛኞቹ የኛው ኬዝ በዚህም በዛም የሚያስተዳድሩትም አባል ያደረግናቸው የማህበሩም አባል ናቸው አብዛኞቻችሁ። እናንተም ራሳችሁም አባል ናችሁ እንድትሆኑ ነው የምንፈልገው። ምክንያቱም እናንተ ታደራጃላችሁ ግን አትደራጁም። ችግራችሁ ይሄ ነው። ታደራጃላችሁ፣ ህግን ፊደል ሰንጥቃችሁ ሰው ጸጉርን አይሰነጥቅም። እናንተ ግን ፊደላቶቹ ሰነጣጥቃችሁ አስጠብቃችሁ ታደራጃላችሁ። ግን እናንተ ራሳችሁን ደግሞ አታደራጁም። እንድትደራጁ ማለት እንግዲህ በግላጭ አላየንም። ምናልባት የተደራጃችሁት ሊኖሩ ይችላል፣ ግን እኛ አላየንም እና ልንመሰክርባቸው አንችልም። ልንመሰክርላቸው እንጂ አለመደራጀታችሁ ልንመሰክርላቸው ነው የምንችለው። ስለዚህ እኛ እናንተ ራሳችሁ አባላችን ናችሁ፣ አባሎቻችን ናችሁ። የኔነት ኖሮ እንድትከታተሉ የኔነት ስሜት ይዛችሁ በስሌት ከኛ ጋር ሆናችሁ እንድትከታተሉን እንፈልጋለን የግድ። ምክንያቱም ግለሰባዊ ወይም ፒኤልሲ ወይ ሽርክና አይደለም። ይሄ ማህበር እስከሆነ ድረስ እናንተ እስከፈጠራችሁ ድረስ መደራጀት ደግሞ አባል መሆን መብት አላችሁ። የሚከለክላችሁ ህግ አላየሁትምና የለም። ስለዚህ እናንተም ይሄን ሲል አባል ስትሆኑ ነው አበርትታችሁ የምታግዙን የሚል አማርኛ የለኝም። አባል ሳትሆኑም ታግዙናላችሁ። እሱም ወዳችሁ ሲሆን ተገዳችሁም ነው የምታግዙን። ለምን? ቋሚ ስራችሁ፣ ቋሚ ስልጣናችሁ፣ ኃላፊነታችሁ፣ ተጠያቂነታችሁም ስለሆነ በእኛ እኛ በእናንተ ስላለን እናንተም ደግሞ በእኛ ስላላችሁ ግን በግልጽ አብረን ስንሰራና በይበልጥ ደግሞ በኔነት ስንሰራ ጥሩ ይሆናል በሚል ነው። አጥሩን አላጠርንም አጥረናል ብለን ነገ መተሽ እስኪ ልዘግብልህ ብለህ ብትኝ ምን ልልሽ ነው? ስለዚህ አላጠርንም ቦታውን ይዘነዋል። ስለዚህ በዛ ልክ ነው የምናስቀምጠው። ቦታውን መያዙን ይዘነዋል፣ ቦታውን ለይተነዋል። በቪዲዮም በነገራችን ቪዲዮ በደንብ አላለቀም። እንደውም ቪዲዮ በደንብ ክልትው አድርገን እንደውም በድምጽ የታገዘ የሚመጣው ቪዲዮ አዲስ ቴክኖሎጂ ነው ያመጣነው። እንደዚህ ከዚህ በፊት እንደዚህ አይሰሩም ብዙ ጊዜ ዲዛይኖቹ። አሁንም ቢሆን አዳዲስ ነገሮችን ኒው ጀነሬሽን ኮኦፐሬቲቭ ሶሳይቲ አሶሲዬሽን
ዩዝ መሆን እንፈልጋለን ማለት ነው። የወጣቶች የአዲስ ትውልድ ወጣቶች በወጣት የተደራጀ በወጣትነት እኔ ለኮኦፕሬቲቭ የሆነ ነገር መስዋዕት አድርጌ ማለፍ ፈልጋለሁ። በቃ ኮኦፕሬቲቭ መለወጥ ያለበት ነገሮች ሁሉ ተለውጦ ማለፍ ፈልጋለሁ። ውስጤ ባለ በእውቀቴም ውስጤ ባለ በችሎታዬም በስሜቴ ሳይሆን በስሌቴ በአሰራር መስተካከል ያለባቸው ነገሮች ሁሉ እንዲስተካከሉ ተቻለሁ። በነገራችን ላይ ብዙ ጊዜ እናንተን ተችቼ አላውቅም። በዚህ አጋጣሚ ያያል እንድታመሰግኑኝ፣ ምክንያቱም ዳኒም ጭምር ማለት ነው። የእናንተን ኮሚኒኬሽን ተችቼ አላውቅም። እኔ የሁሉን ኮሚኒኬሽኖችንም ተቻለሁ። የእናንተን ግን መገንባት ብቻ ነው የምንያዘው። ስለዚህ ለምንድን ነው አንድ ነንና ነው። አንድ ሁለተኛ ነገር እናንተ ራሳችሁ ታስተካክሉናላችሁ ብለን ስለምንለው በስብሰባችን ላይ መምጣት አለበት። የዚህ ኮሚኒኬሽን በየስብሰባችን ማለት በአመራሮች ስብሰባችን ላይ መቆጣጠር አለበት። ምክንያቱም እናንተ ያፈራችሁን ማህበራት ናቸው እነኚህ። ክልሎች ያደራጁት ማህበርና እናንተ ያደራጃችሁት ማህበር እኩል ልታዩን አይገባም። ከውጭ የተወለደ ልጅና ከቤት የተወለደ ልጅ አንድ አይደለም። መወዳደር ብሎ ከሚለው አንጻር ደግሞ ማህበር ለማህበር አይደለም። የአማርኛ ችግር ነው፣ ማስተካከያ አደርጋለሁ እንጂ አባል ማህበር ከማህበር ጋር ፈጽሞ አይወዳደርም። ይበልጥ ራሴን አስወድዳለሁ ብሎ እንኳን ማህበሩ ከኮሚሽኖች ጋር ቢቀርብ እንኳን ውድድርም አይደለም፣ እሱ አፈጻጸሙ ነው የሚወስነው እንጂ ግን ማህበር ከማህበር ጋር ተባብሮ አቅም ሆኖ አንዱ ለአንድ ለምሳሌ አሁን አዲስ ወጣቶች ሁለገብ ህብረት ስራ ማህበር የምዕራብ ደቡብ ኢትዮጵያን ብዙ ነገሮችን ተባብረናቸዋል እንዲመሰረቱ እንዲደራጁ ከሶስቱም ክልል ስለተወጣጡ ከአዲስ አበባ ከኦሮሚያ ከምዕራብ ደቡብ ተወጣጡ ሲደራጁ ብዙ ነገሮችን ሰልጥናቸዋል። እስከ ተሞክሮን ሁላ በስልጠና መልክ ሁላ ሰጥናቸዋል። ያ ነው። አሁንም ደግሞ በዚህ በሰሜንም እየመጡ ያሉት ነገሮችም ማህበር ሆኖ ግን ተቀናጅቶ እየመጡ ያሉበትም ሁኔታዎች አሉ። በዛው ልክ ከሁሉም ጋር ሲመጡ እኛ ተቀብለናቸው ተሞክሮም እንዴት መሄድ እንዳለባቸው አዋጅ ህግ መጠበቅ ህግን ማክበር እንዳለባቸው ነው እኛ የምናስረዳቸው። እናንተ ጋር ከመምጣት እኛ ጋር ሲመጡ ወጣት ለወጣት ስንገናኝ የምንነጋገረው አዋጅ ማክበር ከቻልክ ምንም አይነት ችግር የለውም። አላማችንም ይሄንን ነው የሚያስቀምጠውና ከዛ አንጻር ውድድር ከሌሎች ከግል ድርጅቶች ጋር አሁን ለምሳሌ ጎጆ ብሪጅ አለ። ጎጆ ብሪጅ የግል ነው፣ ቀጥታ ነው ከተማ ቤቶች ኮንስትራክሽን ላይ ነው ተደራጅቶ እውቅና ወሰደ። መደራጀት የኛ ፋንታ ሆኖ ሳለ አዋጁ ለኛ በግልጽ አማርኛ አስቀምጦ እያለ ነገር ግን እያደራጀና እየተጠቀመበትና እየጠቀመበት ያለ ሌላ ሴክተር፣ ይሄም የመንግስት ሴክተር ነው፣ ያም የመንግስት ሴክተር ነው። ጠርዛችን ሊጠበቅ ሊከበር ይገባል። እኛንን ግንባር ቀደምት መታገል አለብን። ማህበራት በተለይ ድምጽ መሆን አለበት። ኤጀንሲ ነበር አይደል አምና፣ አሁን ኮሚሽን ነን አይደል? ኮሚሽን ተብላችሁ ስትጠሩና ለኛ ራሱ ሞራል የምትሆኑን ኤጀንሲ ስትባሉና ኮሚሽን ስትባሉ ልዩነት አለን። ለኛ ሚኒስትር ነበር የኛ ምኞት። እንደውም እኛ ታች ጥማታችን ልዩ ነው። እናንተም እንደዛው ሞራላችሁ አላችሁ ብዬ ነው የሚያስበውና ይሄ ማለት የመንግስት ሴክተርን መተቻት አይደለም፣ መቃራን ሳይሆን ማደግን የሚጠላ ሰው የለም። ስለዚህ እኛም በተቻለ መጠን ሊግ ተወክሎ ደግሞ ሊግ ተመስርቶ የፌዴራል ፌዴሬሽን ደግሞ ተመስርቶ በህዝቦች ተወካዮች ምክር ቤት ውስጥ ድምጽ ኖሮት በምክር ቤት ውስጥ መቀመጫ ኖሮት ሊጉም በፌዴሬሽንም ተቀላቃይ ኖሮት ድምጽ ኖሮት ደግሞ ይበልጥ ኮኦፕሬቲቭ ድምጽ ብኖረው የበለጠ ኮሚሽኑም ኮኦፕሬቲቭም የበለጠ በሀገሪቷ ደረጃም ዘመናዊነት ማድረግን ይቻላል። ሊግ ሲመጣ ቀላል አይደለም። ፌዴሬሽንም ሲመጣ እየሄዳችሁበት ነው ያላችሁት። በሚዲያቸው ሲናዩ በጣም ደስ ይለኛል። ውስጤ ያሴትም ቁርስ ጠዋት የሚያነብ ከሆነ ቁርስ ሳልበላ ሁላ ነው የምወጣው። በነገራችን ላይ እናንተ ሚዲያ ሲያነብ ሁል ጊዜ በቃ እናንተ የምታደርጉት እያደረጋችሁ ያላችሁት ተቋማቶችን መቀላቀሉ። ነገር ግን አንዳንድ ነገሮችን አስተያየት ጠዋት ጽፌያለሁ። አንብበሽ ከሆነ ዳኒ አንብባችሁ ከሆነ አስተያየት ጽፌላችኋለሁ። በግሌ ሰኚ በሚለው ነው የጻፍኩት፣ በማህበሩ ሳይሆን እሱ ላይ በደንብ አንብባችሁ ጥንቃቄ ብንኖርበት ብዬ ሀሳቤን ሰጥቻችኋለሁ እዛ ላይ። ምክንያቱም አሁንም እየተካሄደ ያለ ነገሮቹ በኮሚሽን በሚካሄድበት እየተካሄደ ያለበት አካሄዶቹ የሆነ ቼንጅ ማድረግ ያለበት ነገሮች ብዙ አሉ። ያንን እኛ በአቅማችን ነው ሀሳብ የሰጠን። ሀሳብ መስጠት ደግሞ ነጻነት ነው ብዬ ስለሚያስበው ማለት ነው። እና ከዛ አንጻር ነው በአማርኛ ነው የጻፍኩት፣ በእንግሊዝኛ አይደለም። ሁለተኛ አቶ ደርቦ ካሉት አንጻር ሌጋሊቲ ነው በቃ እኔ የሚመቸኝ። እኔም
ለዚህ ደረቅ ቋንጣ አስመስሎ የሚያስኬደኝ ሌጋሊቲ ላይ ስለምንጠለጠል ነው። ህግ ላይ ነው የምንጠለጠለው። ብዙ ጊዜ ነው ህግን ጥሰትም አይኖርም። ወረራ የሚባለው እኛ ወራሮችንም እናሰለጥናቸዋለን እንዳይወሩ ከወራሪነት እንዲመለሱ። ጥላት የሀገር ጥላት ወራራ ነው። ወረራ በጣም መጥፎ ነገር ነው። ዳይነትን ያመጣል፣ አገርን ያበዘብዛል። በወረራ የሚያዝ መሬት ፕላን የለውም፣ ሳይትም የለውም፣ ህጋዊነትም የለውም፣ ሪስክም የለውም። በብዙ ነገሮች ያናጋል። ስለዚህ 15400 ብቻው አባል ሳይሆን እኛ ይቀጥላል። ቁጥር 1 ብለን ነው የምንሰይመው። ይሄኛው ይቀጥላል። ይሄ ጥርጣሬ አይገባም። ምክንያቱም ይሄዳል። በቃ መሄድ ከተጀመረ መሄዱ አይቀርም። ተወዳዳሪ ሲኖር ነው ደግሞ አሸናፊ የሚኖረው። ተወዳዳሪ በሌለበት ሯጭ ብቻ የምትሮጥ ከሆነ እብድ ነው የምትባለው እንጂ ሯጭ ነው አይባልም። ሰዎች ከሰዎች ጋር ሲወዳደሩና ሲሮጡ አሸናፊ እንባላለን። እኛም ከግል ተደራጃችሁ ከሚደራጁት ከዚህ አሁን ከድሮ ከጠቀሰ ከጎጆ ብሬጅ ጋር ከሌሎችም ጋር ነው የምንወዳደራቸው። ስንወዳደር እንደ ኮኦፐሬቲቭ ሆነን ነው የምንወዳደረው። አናቂዎችን አሳሪ አሳሪውን ትተን አሰሪ አሰሪን ነው የምንከተለው። ስለዚህ አሳሪዎቹን የምንተውበት ሁኔታዎች ናቸው ያሉት። ህግን ጠብቀን በእቅዳችን መሰረት በፕላናችን መሰረት ነው የምንሄደው። እኛ የሚጠይቁትን አማራጭ ነው አማራጭ ማንን ነው ባለድርሻ እዛ ቦታ ባለድርሻ ሆኖ ያለ ማን ነው የሚል በፊት መሬቱ ቅድም ጠቅሻለሁ። መሬቱ ሲያስተዳድሩ የነበሩት አዲስ አበባ ከተማ ማስተዳደር ነው ሲያስተዳድሩ የነበረ። አየር ካርታው ግን ጂአይኤሱ ወይም ጂፒኤሱ የሚያሳየው በኦሮሚያ ካርታ ላይ ነበር የሚያሳየው። አካፍለው እሱንም ግማሹን አይታችሁ ከሆነ እንደዚህ ነገር ነች አቀማመጧ መሬቷ። ያችን ግማሿን አዲስ አበባ ስር ግማሿን ኦሮሚያ ስር አድርጎ ነበር። ግን ሁለቱንም አዲስ አበባ ከተማ ነበር የሚያስተዳድረው። አሁን ግን ይሄም በድንበር ማስተካከያው ላይ ወደ ኦሮሚያ ገብቶናል። ያ ነው እንትን ያደረግነው። ፋይናንስ ምንጭ አሁን እኛ የምንፈልገው እንግዲህ 4 ሴክተር ነው። ይሄ ጽህፈት ቤት እንደይዝልን ብለን እንደ አመቻችልን ብለን ያለው አንደኛ የከተማ አስተዳደር ራሳቸው ከሌጋሊታችን በግልጽ አማርኛ እንዲያውቁልን ከንቲባ ጨምሮ የከተማ አስተዳደሮች የሚባሉትን የከተማ አስተዳደርን ከቤቶች ጋር ከመሬት ማኔጅመንት ጋር እነኝን መድረክ እንዲያመቻቹልን ብቻውን ሳይሆን ከኦሮሚያ ጋር የኦሮሚያ ክልል አስተዳደር አካላትን ከመሬት ማኔጅመንትና ከቤቶች እና እንዲሁም ከፕሬዚዳንቱ ጭምር እንዲያመቻቹልን። ምክንያቱም ስልጣን አላቸው ማለት አስገዳጅ ስልጣን ባይኖራቸውም ተባባሪና አስተባባሪነት ስልጣን አላቸው። ማስተባበር፣ መጥራት፣ በዚህ ጉዳይ ላይ ማመቻቸት ይችላሉ። ስልጣን አላቸው እና ከዛ አንጻር አቅምም ስላላቸው ስለምናውቀውም የእሳቸውንም አቅም እንዲሁም ከፌዴራልም በዛው ልክ እንዲያመቻቹልን ነው የምንፈልገው የሚመለከታቸውን አካል። ሁለተኛ ልማት ባንክ፣ ወርልድ ባንክ ከዚህ ጋር ይያያዛል። በቀጥታ በተዘዋዋሪ ሳይሆን በቀጥታ ወርልድ ባንክ ከቤቶች ጋር ይያያዛል። ከዚህ ከራስ አገዝ ቤቶችን ሲገነባ የነበረው ጂጂዜድም ሲሰራ የነበረ ከወርልድ ባንክ ጋር ነው። ወርልድ ባንክ ደግሞ ከዚህ ከፈንድ ፕሮፊት ፈንድ ጋር የሚያያዙ ናቸው። እነሱ ጋር ተያይዞ 70%ቱን ልማት ባንክ ጋር እናያይዛለን ብለን ያልንበት ምክንያት ነው ያለን ማለት ነው። እሱም የተመቻቸ ነውና የተመቻቸ ነው። አጥንተነዋል። በጥናቱም ተንተርሰን አጣርተን ለይተን ስላወቅንና ስለደረስንበት ነው። በለየናቸው ነገሮች ላይ እርግጠኛ ሆነን በለየን ላይ ነው እናንተ ጋር መጥተን እነኝን ያስተባብሩልን ብለን ያልንና የተከበሩ አቶ አምባዬ በደንብ እንዲይዙልን እና እንደ ጽህፈት ቤት እሳቸውም እንትን እንዲሉልኝ ሁላችሁም እንደዛው በዛው እንድታስታውሉልኝ። ሌላው እነኚህ ከእንጂኦዎች ጋር ተገናኝተናል። እንጂኦ ጋር በደብረሰናይ ከዚህ ከተለያዩ ከስነ ልቦና ስልጠና ጋር ከዚህ ከፋይናንስ ጋር ኔዘርላንድ ላይ የሚገኘው አንድ እንጂኦ አለ። ያ እንጂኦ እዚህ ናለ ተቋሙ በኮኦፐሬቲቭ ላይ ነው የሚሰራው። የማይፈጸም ሳይሆን የሚፈጸም ነገርን ማመላከት አሁንም ለዚህም ነው ስለ መኖሪያ ቤት ጥስጥንብስ ማለትን ከቆየን
አሁን ጥሩ ነገሮች መንገዶቹን ጥርጋ ካደረግን በኋላ ሁሉም ነገሮችን እንትን ካልን በኋላ ነው ለእናንተ ራሱ ማሳወቅ የፈለግን እንጂ እናንተም ራሳችሁም እንድታቁልን አንፈልግም። እናንተ ውስጥስ በምን እናቃችኋለን? ጠርጥር ከገንፎ ማሊም አይጠፋም ስንጥር ብሏልና አይታወቅም። ስለዚህ መጠንቀቅ ያለብን ከሁሉም ነው፣ ከአመራሩም ነው፣ ከቢሮውም ውስጥ ነው። ነገር ግን እናንተና እኛ አንጠራጠርም። ምክንያቱም ማንጠራጠርበት ምክንያት ፈጣሪና ተፈጣሪ ስለሆነ ማንን ይጠራጠራል? በተረፈ ጥሩ እንትን እናደርጋለን። ፋይናንስን በተመለከተ ግን አሁንም ነካው ነገር ቢኖር 70% የተባለው ጥናቱ በአሁኑ ነው ወይ የሚል ነገር አንስተሽ ነበረ እርጋያ። ጥናቱ በአሁኑ ነው ወይ ሂሳቡ? በአሁኑ ሂሳብ እኛ ብዙ ነገሮችን ማብራት ስለሆነ ከቀረጥ ከታክሲ ምናምን ነፃ ነው የምናስገባው ብለን ነው ያስጠና ነው። ከኖርማል ከሆነ 720 ሺህ ብር ነው የሚፈጀው። እያንዳንዷ ቤት ግንባታው 720 ሺህ ብር ነው አይደል? 720 ሺህ ብር ነው የሚፈጀው ኖርማል ከሆነ። ከቀረጥ ነፃ ነው ብለን ስንል ደግሞ 405 ሺህ ብር ነው የሚፈጀው። ከዛ ውስጥ 121500 ብር አባል ነው የሚቆጥበው ቅድማ 30%። 283500 ብር 70%ቱን ከባንክ ጋር ነው የምንተሳሰረው ነው። እሱንም ከሌሎች ከበጎ አድራጎቶች ከዚህ ከምንላቸው ከንጂዎች ጋር ከጂዚዜዶች ጋር ከተሳሰር ያኛውም ራሱም ከወለድ ባንክ አንፃር ይቀንስልናል፣ እንዳውም ይቀንስልናል። አንድ ሌላው ኮንስትራክሽንስን ማኑ በባለቤትነት የሚመራው አባል በራሱ ራስ አገዝ ነው። ኮምፕሬቲቭ ኮንትራክት ሰጥቶ በኮንስትራክሽን ማሰራት ማስገንባት አይፈቀድም ለህብረት ስራ። ራስ አገዝ ተብሎ ከተደራጀ ራስ አገዝ ማለት መንግስት መሬትን ያመቻቻል፣ ባንክ ገንዘብን ያመቻቻል። አባል ራሱን በራሱ በሙያውና በጉልበቱ በሰንትቡ በምኑ ይሰራል ይላል። ተሳታፊነት የሚባለው ነገሮችን አሳታፊነት የሚባል ነገር ነው። ኮንትራክት ከሰጠ ነው አንድ ኮንስትራክሽንን ከሰጠ ነው ምንድነው የሚደረገው? ከዚሁ ውስጥ ከዚህ አሁን ከሱ ከሙያተኛችን ጭምር ሌሎቹንም ሙያተኞቹን የሚያስፈልጉት ሁሉም ላይ ከአመራር ውስጥ በበጎ አድራጎት ጭምር አድርገን ከውስጥ ቅጥር ቢፈጸምም እንኳን በኃላፊነት ተሰጥቶት ከውስጥ ተሰጥቶ ነው ያ ኃላፊነት ወስዶ አመራሩ እንዲሰራ የሚደረገው እንጂ ከውጪ አይገባም። ከውጪ ከገባ አንደኛ ያፋልስብናል፣ ሁለተኛ ይበጠብጠናል። በቅጥር ከሆነ ገንዘቡ ማህበሩ ይበዘበዛል። ያንን ጥቅምን እንዳይነካ ጭምር ነው። ከአዋጅ ውጪ ከሆን የዚህ የከተማ ኮንስትራክሽኑም አይፈቅድም። ራስ አገዝ ብሎ ራሱን በራሱ እንትን ነው እንጂ በጅልማ ኮንስትራክሽን አንሰጥም። ቤቱን ዩኒፎርም ነው የምሰራው። የአንዱ ከአንዱ አይበልጥም። እኔም ካለበት ስጋት ከአቶ ደርቦ ካስቀመጡት ቤት ስጋት እኔ ራሴ ተጠቃሚ ላልሆን እችላለሁ መኖሪያ ቤቱን። ምክንያቱም ቤት አለኝ አዲስ አበባ ከተማ ውስጥ አለኝ ቤት። እኔ ላልጠቀም እችላለሁ፣ ግን ወንድሜ ይጠቀማል። ቤት የሌላቸው ወንድሞች አሉ፣ እህቶች አሉ። እነሱ ይጠቀማሉ። አባል ናቸው። አዎ አባል ገብቷል። እንዴት ነው የሚጠቀሙት? እንደ ማንኛውም አባል ግዴታቸውን ተዋጥቶ ይጠቀማሉ። ለፍቼ ታዲያ ለአባላቱ ብቻ ሰጥቼ የኔ ኮንትሪቢዩት ምኑ ጋር ይታያል? ቢያንስ ለታሪክ እንኳን ያስታውሱብኛሉ ማለት ነው ቤተሰቦችም። ስለዚህ በዛ ልክ ነው የምናደርገው። ሌላው እኔ ይሄ 15,000 አይደለም 5,000 ራሱ ከቤት ተላቆ እኔ አጥቼም ራሱ በኔ ቤት እግዚአብሔር ይመስገን አንዱን አከራያለሁ፣ አንዱ ቤት ውስጥ እኖራለሁ። በቂ ነው ለኔ። መጀመሪያውንም ማህበሩ ሲመሰረትም አመራር ሲዋቀርም ቤትን ያሳየሁት ስራ ማስገጃ ሳንቲም ሳይሰበሰብ መክፈል ሳይጀምሩ ራሱ በአዲሱኑ ኮሚቴ ራሱ ኑ መጀመሪያ ቤትን ይሁን አልኳቸው። አንድ ብር እንኳን ማንም አባል መክፈል ሳይጀምር ቤትን ይውልኝ። በቪዲዮ ቀርጬናለሁ። ሲጎበኙ በቪዲዮ ኑ ይሁት ቃለ ጉባኤ ያዝዤ ቤቴ የትና የት እንዳለ እንዴትና ኬት እንዳመጣው ጭምር አሳውቄ ነው በግልጸኝነት ራሴ መኖሪያ ቤቴን አሳውቄ ነገ በእኛ ገንዘብ ነው እንዳትሉኝ ብዬ
አስቀምጬ ነው ያለሁት አስሬ በቃለ ጉባኤ። ስለዚህ ኮረፕቲድ አይደለሁምና ነገም ኮረፕቲድን እፋለማለሁ በሙሉ አንደበቴ ማለት ነው። ስለዚህ እንዴት ነው የምትጠቀመው ታዲያ አንተ አሁን እንደዚህ ይሄ ሁሉ ሳይንስ ይሄ ሳይቱ ደስ አይልም ወይ? እንግዲህ የሚሸጥ አባል በሚኖር ጊዜ ገዝቼ መግባት እችላለሁ። አንዱ ሽጬ ከማባሌ ውስጥ ከማህበሬ ውስጥ አልወጣም ካልኩ ገዝቼ ልገባ እችላለሁ። አሁን ላይ ግን ተጠቃሚ አይደለሁም። ለመኖሪያ ቤቱ ተጠቃሚ አይደለሁም። ሌላም እንደዛው ሊኖሩ ይችላሉ። አዎ ሊኖር በልጁ ሊገባ ይችላል። በልጁ አባል ሊሆን ይችላል። በልጁ አባል ይሆናል። ቤት ያለው በልጁ አባል ይሆናል። እኔም በልጄ አባል ሆናለሁ። የልጄ ቤት ከዛ ውስጥ እጣ አለኝ ማለት ነው። ልጄ እስካለ ይኖርበት ልጄ ነው። እኔ እስካለሁ ድረስ በልጄ ያ ማህበር ውስጥ አለው ማለት ነው ለመኖሪያ ቤቱ። በተረፈ ግን ኮኦፕሬቲቭ ራሱን አይገነባም ሰው ነው የሚገነባው የሚለው አማርኛ እኔ ጋር መስራት መቻል አለበት። እኔ ጋር መተግበር አለበት። በቢሮአቸው ደረጃ ብቻ ሳይሆን ህብረት ስራ ማህበራት ውስጥም መስዋዕትነት መኖር አለበት ማለት ነው። ስለዚህ በዛ ልክ ነው የሚሆነው። እነኚህ አራቱን ነጥቦችን መጀመሪያ ያዛዝኳቸውን እናንተ እንድትረዱን ብዬ ካልኳቸው አንፃር እነኚህ ላይ እንድትሰሩልን ነው የሚፈልገው። በተረፈ እኛ ለወደፊትም የምንፈልጋቸው በየትኛውም አቅጣጫዎች ላይ እኛ ከአዋጭ ጋር አያገናኘንም። በፖሊሲም አንድ አይደለንም፣ በዓላማም አንድ አይደለንም። በአደረጃጀት ነው አንድ አደረጃጀት ህብረት ስራ ማህበር ነው እንጂ አሰራርም አንገናኝም። አሰራር እሱ ፋይናንስ ላይ ብቻ ነው የሚሰራው። እንደገና ደግሞ ፋይናንስ አሰራሩም ከኮኦፕሬቲቭ አንፃር በምን አይን ነው የሚታየው የሚለውን እናንተ እውት ባለቤቶቹ። እኛ አገራዊን እንጂ የምንፈልገው አፍሪካዊም አንፈልግም። አፍሪካ ላይም ሄደን ስናይ አሁን ለምሳሌ የኬንያ ዩዝ ኮኦፕሬቲቭን ተገናኝተናል። እዛ ቤንጅ ማንጅ ላይ አብረን ነበር፣ መጥተው ተጋብዘው አብረን ነበር። መጣችሁ የኛንም ደግሞ ብትጎበኙ የሚል ነገሮችን አምጥቷል። እነሱም እዚህ የኛ ቢሮም ሊጎበኙ ይፈልጋሉ። ኬንያ ላይም ሄዳችሁ መጣችሁ ብትጎበኙ፣ ምርጫም እዛ ነው የሚካሄደው። የአፍሪካ የኮኦፕሬቲቭ ወጣቶች ምርጫ አለ፣ እዛ ውስጥ ብትቀላቀሉ የሚል ነገሮችን ብዙ ዩኒየኖች ብዙ ኮኦፕሬቲቮች ይጋብዙናሉ ወደዛ እንድንቀላቀል። ነገር ግን እኛ ገና 10 ዓመት ይቀራናል ወደ እነሱ ለመሄድ። ምን እስኪንሆን አገራዊ ኮኦፕሬቲቫችን መጀመሪያ በደንብ አድርገን መሬት ማዛዝ አለብን፣ ማዘመን አለብን። ወጣት ኮኦፕሬቲቭን ነቅጠው አውቀዋል ወይ? አያውቅም። ትላልቅ አባቶች ናቸው ስለ ህብረት ስራ ማህበርን የሚያውቁት። እኛ ወጣቶች የት እናውቃለን? አጋጣሚ አቃጣሪ ሆኖ እኔ ተቀላቀልኩበት እንጂ አሁን እኛ አባላቶች ተቀላቀሉበት እንጂ አብዛኛው ወጣት ያውቃል ወይ? እውነት የለም እኮ። ስለዚህ እኛን አገር ማሳወቅ አለብን። መጀመሪያ እኛን በደንብ ስለ ኮኦፕሬቲቭ በሀገሬ ውስጥ ያለውን ኮኦፕሬቲቭ ሳላቅ የሰው ሀገር ላይ ኮኦፕሬቲቭ ሄደ ብታቅ አዳዲስ ነገር ስታይ ያ ይንሸልላል። አረ እዚሁ መኖርም እኮ ትችላለህ ይልኛል። ከዚህ ክደት ፈጽሜ የዚህን ሁሉ ህንባን ደግሞ እርግፍ አድርጌ ወደዛ ብጠፋስ? ስለዚህ እንዳንሸበር። ልብ ሌባ ነች፣ ልብ ንጉስ ዙፋን ነች፣ ፈጣሪ ንጉስ ዙፋን ነች። ምን ካለሽ በአመኔታና ፈሪሃ እግዚአብሔር ካለሽ፣ ከሌለሽ ደግሞ ልብሽ ሽፍታ ነች፣ ትሸፍታለች። ስለዚህ ጥንቃቄ እናደርጋለን። ምንም አይነት እንትን የለም። መኖሪያ ቤት የጨፌ ወጣቶች ጨፌ መንደር ጨፌ ወጣቶች የሚለው አማርኛ ይሻሻላል። ጨፌ መንደር አንድ ተብሎ ነው የሚሰየመው ማለት ነው መንደሩ። ለምን ማህበራችን ውስጥ አሁን ያሉት አብዛኛው ወጣት ብቻ አይደለም፣ ጎልማሳም ተቀላቅለውበታል፣ ምሁራኖች ገብተውበታል፣ እናቶችም የገቡበት ሁኔታ አለ። በልጆቼ ብሎ ሰው በጣም እየፈለገን አለ። ስለዚህ እናንተም ኑ ወደ ጨፌም አባል ሁኑ። አባል የሆናችሁትም አላችሁ፣ አባል ሁኑ። ግን አባል ስትሆኑ እንደ ማንኛውም አባል ብቻም ሳይሆን ቦርድ አሁን ቦርድ በምንመሰረትም ጊዜ አማካሪዎችን በምንመሰረት ጊዜ በዛ ውስጥም ልትካተቱ ይገባል። ዳይሬክሽን ልታሳዩን ይገባል። ካላችሁ ልምድ አንጻር በደንብ አድርጋችሁ ጡረታ ስትወጡም እኮ የምትወርቁበትን ማመቻቸት አለባችሁ። እድሜያቸው ሲሄድ ጡረታ በምትወጡ ጊዜ የለም ማናጀር ስትቀጥር በእድሜ አትቀጥርም። ስለዚህ ያንን መስተካከል አለባችሁ። ስለዚህ ይሄንንም ጭምር
መስራት አለብን። ለምን አዋጭ ውስጥ ስንት ሰው ከዚህ ጡረታ የወጣ ገብቷል? ስንት ሰው ማረፊያ ሆኗል? አዋጭ በመኖሩ ቀደም ብላችሁ በመደራጀታችሁ በመዘጋጀታችሁ። ስለዚህ ትንሽ መነሻ አድርጉት፣ እኛንም በዛው ልክ ያዙ። ይሄን ይመስላል። እዚህኛው ስንት ስኬር ነው ስንት ካሬ ነች መኝታ ቤቱ ምኑ የሚለው ነገሮቹ እዛ ገልጿል። ቀጣይ ደግሞ በዝርዝር በድምጽ የታገዘ አፈጻጸሙ ላይም መድረክ ላይ አሁን ክብርት ኮሚሽነራችንም በሚያመቻቹልን መድረኮች ላይ በድምጽ የታገዘ የአንዳንዱ ስኬሯን ምኑን አመራር ከፍተኛ አመራሮቹን የሚመለከታቸውን አመራሮቹ በሚኖሩበት ቦታ ላይ እዛ መድረክ ላይ በሚዘጋጅልን ጊዜ በደንብ የምናቀርብ ይሆናል። አሁን ግን ለዚህኛውም ራሱ ኮሚሽነሩ እንዲረዱን እንፈልጋለን። ዛሬ ውይይት እንዳደረግን የደረስንበትም ያየናቸው ነገሮች መልካም ነገሮችን እና ቀጣይ ደግሞ ትኩረት የሚፈልጉ ነገሮች ደግሞ በደንብ ኦርጋናይዝ አድርጎ ለቀጣይ ለሚፈጠሩ መድረክ ላይ ይዘው ይቀርባሉ። በእኛ በኩል ግን የተሻለ ገንዘብ አግኝተናል። የሚሰጡ ግብአቶችንም ያየናቸው ክፍተቶችን ማሳይተናል። ስለዚህ በዛ መንግስት ዘጋጅቶ የተሻለ ነገር ይዘው ይቀርባሉ የሚለውን ከእሷ ጋር ከተነጋገርን በኋላ መቼ ይሁን የሚለው ነገር በቀጣይ አንተ ጋር በኮሚኒኬት እያደረግን እናሳውቃለን ማለት ነው። ስለዚህ በጣም መልካም ቆይታ ያደረግን። ሁላችሁም ለሰጣችሁት ግብአት በኮሚሽኑ ስም በጣም እናመሰግናለን። የእናንተም በሰዓት አክብራችሁ የመጣን አንመለስም ኮሚሽኑ አማን ባትኖርም ሌላው ማኔጅመንት አባላት ቢያውቁት የተሻለ አቅምና ብላችሁ አምናችሁ ስላቀረባችሁልን በኮሚሽኑ ስም ትልቅ ምስጋና አለኝ ማመስገን ፈልጋለሁ። ስለዚህ በአጠቃላይ ጥሩ ነገር ነው ያለው። በርቱ። ሁል ጊዜም ከጎናችሁ ነን። እኛ ምንም ወደ ኋላ የምንለው ነገር የለም የሚለው ነገር እንድትወስዱት ነው። ቤታችሁ ነው። እኛም ስናንኳኳ ወደ እናንተ አንዳንድ ነገር ሲኖርም እናንተን እንጠይቃለን። ስለዚህ በሁለቱም ጥሩ ግንኙነት ተጠናክሮ መቀጠል አለበት የሚለውን ነገር አስበን እንንቀሳቀስ። መልካም ጊዜ። ታንኪ ቬሪ ማች